ሳይቀባሩ እንደተከበሩ ቤቶት ቁጭ እሷ ነው እሷ ነች ወደ ውስጥ ይገባል እንዴ መቤት ይገባስ እንዴ ሰልባቱ የቅርብ ስለሆነ ይገጭብኛል አደራ ኮሮኮንች እንዳይኖር ኧረ በእናትህ አንተ ልጅ ኧረ በእናትህ አሁን ኮሮኮንችኛ ሀገር ውስጥ አንድ ቦታ ታገኛለህ ለውስጡን ኮብልስቶን በኮብልስቶን አልሆንም ኧረ በእናትህ ጀንትሉ ፈጠቅናል ሳልባቲ እንኳን ደስ አላችሁ ያዝዬ ጀንትሉ እንኳን ደስ አላችሁ በብላክ መኪና ስራ ጀመረላችሁ ያዝዬ ጀንትሉ እንኳን ደስ ያዝዬ እንኳን ደስ ያለ ተገኘ የመሰራች ምን አገኘ መሰረ በላበለኛ መኪናው ሳይቀባ በብላክ ስራ ጀመረ እንዴ ብላክ ማርኬት ነው ብላክ ማርኬት ታዲያስ ሳይቀባ እንዴት አገኘ እንዴ በኔማ በኮኔክሽን በኔ ግንኙነት አረታው ጀንትሏን ቀባሩ ይዘው አካካካካ ብላክ ማርኬት ሆነ በዶላር ነው ማለት ነው ይዘረዘራል አልገባህም በብላክ ማርኬት ማለት አልተቀባማ መኪናው ሳይቀባ ነው ኮንትራት የጀመረው ቀለም ሳይኖር ታክሲ ማለት ነው ይሄ ነው አቤት አጥለን ታዲያ ይሄ ልጅ ምን ነው ቀረ ይመጣል ሌላ ስራ አግኝቶ እንግዲህ በዛ ሄዶ ይሆናል ጀንትሉ እኮ ጎበዝ ስራ ካገኘ በዚያው ነው እያሻሻለ የሚሄደው አይ ጆይ መከራ ምን ወንክ ዘንድሮ ግጥምሽ ነው ጠንቋይ አትጠይቂ እንደው ሰብሰብ ብለሽ ብርጉድሽ ሙቅ ያለ ተክሉ እንዴት እስቲ ቀና በልና ተመልከት መጣው ጋራሽ ታደርስልኛለሽ ምንድነው ፉ አንተና እንዲያዝላ ያደረስካት ነግሮኛል እኮ ዘሪሁን እንዴ በጣም እኮ ነው የሚገርመው ምንድነው የሚገርመው ሳትነግረን ንገረን በቃ ገብቶናል እያየን ነው ንገረን ሴትዮዋን ይዣት ሲሄድ እሺ ያዝዬ ወዬ እንዴ እንደ ጉሞ ከሄድማ ተያይዘን ጁባ ገብተን ነበር በቃ አርጎት ነው ሰው አቁም ያለው ታዲያ ከሰራው አከፍልም እንዴ ሴትዮዋ እኮ 100 ብር ብቻ ነው የሰጠች 300 ብር እኮ ነው አስቆጥቼ የመጣው ሙት በለኝ አዎ 100 ብር ሰርተ 300 ብር ዳይዘ መጣ አይደል ይሄ ነው ልጅ ማለት ይሄ ነው ንግድ ማለት ብትወለድ አይደል ባትወለድ እንዴት ታረጋለህ 2,600,000 ብር እንዴት ይሄን ያህል ልዩነት አበጣ እኛ እናውቅም መንግስት ባዘዘው መሰረት የሂሳብ ኦዲቱን ማሳወቅ እንችላለን እሺ አሁን እኔ ምንድነው ማድረግ ያለብኝ ነገርኩት ማድረግ ያለብኩት በቃ በእኔ በኩል ዝግጁ ነኝ ያላችሁትን እከፍላለሁ ደግሞም አይበዛም ድርጅቱ ከተከፈተ ጀምሮ ሂሳቡ መስተካከል ስላለበት ብዙ ልፋት ይጠይቀናል ደግሞ እንዳዩት 4 ነን 50,000 ብር ለ4 ማለት በጣም ትንሽ ናት ለኔማ እሺ አንተ ካልክ እሺ ዳት ሳሪ ትንሽ ጉዳይ ሲያዝ ትንሽ እና ሉራ
መኪናው ተቃጠለ። የቱ መኪና? ፔጆኗ። እኔ እንጃ ምን እንደነካው አላውቅም። በቃ ድንገት ተንቦገቦገ እና እኔ ምን ላድርግልህ? እኔ ምን ላድርግህ እንዴ? ቶሎ ብለህ ድረስልኛ። ይኸውልህ ልንገርህ፣ የተቃጠለውን መኪና ከጓደኞች ጋር ሆነ እየዞርክ ወያው እየጨፍሩበት። እሺ እሳት አደጋ የሚያደርገኝ እንዴ? ወደ ይዝቋል እንዴ? እኔማ መብራቱ ኃይል አገኘ ብዬ ደስ ብሎኝ ነበር። ለካ መኪናው እየነደደ ነው። መኪና አልነበረማ፣ የገዛ ነው መኪና አልነበረም። አዎ ምድጃ ነው፣ ካምፋየር። እንዴ በጣም እኮ ነው የሚገርመው። መኪና እንዲነደድ ቦክ እኮ ነው። ማን ሊሰማኝ? አልተናገርኩም? ተናግሬያለሁ፣ ድሮ ተናግሬያለሁ። ይሄ ነገር መኪና አይደለም፣ ባዶ ነበር ብያለሁ። ባዶ ነበር። ወይኔ ሰውየው፣ እኔ የምለው እንደዚህ አይነት አሮጌ መኪኖች በመንገዳችን ላይ እየተረመሰመሱ ነው የዚችን ሀገር ህዳሴ የምናበስረው። የኔ ጌታ ህዳሴውን ትተህ አሁን ምን እናርግ? ገንዘብ አልጠየቀኝ እንዴ? ማታ ባለችበት አስጠብቂያት ነው የመጣሁት። አሁን አስጎትቼ ጋራዥ ልውሰዳት። እውነትህን ነው። ሞቷን የተመኘች አይጥ የድመትን አፍንጫ ታሸታለች አሉ የኔ ጌታ። ገዛጅማ ሞቴን አላፋጠነው እንዴ? ያለችበት ሁኔታ ጥሩ አይደለም። በኋላ ሌቦች ያርዷታል። ሳይ ገላገሉን። አለቀ። እኔ ምን አገባኝ? እኔስ አያገባኝ። ማረድ አይደለም ለምን አይበልቷል? እዚህ ደግሞ ይሄ ቲዶ ነው የጠፋው። እሱ ደግሞ ይሄ አንተ ቁጭ ብለህ ስራ እንሰራለን እንዴ? ያማል እንዴ? አይ እጂ በፒንሳ አስጎትታታል። ነገሩ አንተ ምን አለብህ? እንቅልፍ አታጣ፣ ጉሮሮን አትያዝ፣ ባንጃው ጭንቅላትን በጥይት አይበረድሰው። እንጀራ አንተ ቁጭ በል። ገንዘብ ስታይ እንዴ የሚያደርገህ ነገር አለ። እንደገና ልጀምር ነው። ስነ ስርዓት ይኖር። 1 2 3 4 እንደዚህ አትበለኝ። አትወግመኝ። እኔ ገንዘብ ላይ እንዴ አትወግመኝ። 1 2 3 4 5 6 7 8 9 10 1 2 3 700 ይበቃል። ይሄ ጀራስ ጎትተን? ኧረ በጭራሽ እሽኮኮ በላት። መጣው ጋራዥ አልሻት መጣው። አይኩራባቸው ያዝዬ ሰው 5-6 ተይሮባ ሲኖትራከር እየጫነ ይመጣል። ደግሞ ትጠራኛለህ? ያዝዬ አልከኝ። የማይለቅ በሽታ ያዝህ። ሌላ ምንም አይደለም። እንዴ አሁንማ መንግስት ያወቀኝ የኢትዮጵያ መንገዶች ባለስልጣን የፈረመልኝ ሹፌር ሆኛለሁ። እሺ ኧረ እባክህ መጎበዙን ጎብዘሃል፣ ግን መንጃ ፍቃድ ሲኖር ብቻ ነው መንግስት ያወቀ ሹፌር የምትሆን። እንዴ ከ3 ቀን በኋላ መተወሰድ ብሎኛል እኮ። ከ3 ቀን በኋላ ነው ሹፌር የምትሆን ገና። ይልቃውን እንሂድ። ቤቱ በዚህ መኪና? አዎ በዚህ። ምን ነው? እኔ በዚህ መኪና ልሄድ። ለምን? ኧረ እኔ ባለፈው ድንጋጤ አልወጣልኝም እንዴ። እሺ በዚህ ከሆነ እኔ ነኝ የምነዳው። አንተ እንዴት ብለህ ነው የምትነዳው? ደሞች መንዳት አቅተኝ እንዴ? ወረች። ማሚ ትቆጣኛለች። በእናትህ እንዴ ምን ልታረግ ነው? እና አምቡላንስ ሄዶ ሊልቆም። ኧረ ፖሊስ ተረጋጋ። ይኸው ገና መኪኖቹ ልቆሙ የለም እንዴ አምቡላንሱ። ኧረ እንዴ አንተ ቀስ በል። ኧረ በእናትህ ቀስ በል እንዴ ኩራ፣ ቀስ በል እንዴ። ፖሊስ መኪናው እየተከተሉን ነው። አንቺ ቁጭ በይ፣ ወደ ውስጥ ሁኚ። ተነስልኝ ከጂ ወየው ውይ አሁን መጮህ ምን ይጠቅማል? ወይኔ
ወይኔ ተነጋግረን መፍትሄ መፈለግ ነው የሚበጀው። መጮህ ምን ያመጣል? አልሞት አልኳችሁ። እግዚአብሔር ይስጥ ያዝዬ። የዚህን ዕቁብ ገንዘብ መዛምጣ እያልክ በዝጄ ስሰጥህ መዛምጣ ስትል በዝጄ ስሰጥህ ይኸው ጉድ ውስጥ ከተትከኝ አይደለ? እግዚአብሔር ይስጥ። እሺ ምን አድርግ ትሉኛላችሁ? እኔ እኮ ፍሬኑን ይዤው ነበር። በቃ ያኛው መኪና ተንደርድሮ መጥቶ ተጋጨኝ። ያንተ መኪና ፍሬን የለውም? መሪ የለውም እንደ መኪናው? እሱ እንኳን አለው። ታለው ታዲያ ሽሽም እንዴ ምን እንዳለው ሰው አንተ መኪና መሀል ከተተክ ዳሩን አትይዝም? ድሀ ሸሽቶ ነው እንዴ? ሰካራም ቢመጣ ሸሽተህ፣ የጠገበ ቢመጣ ሸሽተህ። መሪ ለምን ተሰራ? ለምንድን ነው የሚጠቅመው? ለመሸሽ አይደለም እንዴ? እንደ በገሬ እንዲት እናረድልኛለህ? ኧረ ተው አንተ ልጅ ተው፣ ልብ ግዛ፣ ተው፣ አካባቢን ተመልከት። ይሄ አካባቢውን አይመለከት፣ እዚሁ ቁጭ ብሎ ጅንሱን ያሳጥራታል። እኔማ መጀመሪያ ራዲያተሯ ፈላብኝ፣ ፍሪ ሲሆን እምቢ አለኝ። የእጅ ማርሽ ከእንደገና 33 ዓመት የነዱ ሹፌሮች እንዳንተ አፋቸውን ሞልተው አይነጋገሩም። ፈላብኝ ይላል። ፍልጥ ያለብህ አንተ ላይ ፈልቶ እኛም ላይ አፈላህብን። ልንገርህ አንተ ሞትህን ልትሞታት ጤል ልትላት ጫካ ውስጥ ዛፍ እየፈለክ እንደሆነ ባወቅ። አባይ ጀንቱላ እንዴ ከዚህ ችግር ይውጣ እንጂ እንደምንም ተጋግዘን እንመልሳለን። አይውሮ ለመሆኑ ስንት ብር ነው? 12,000 ጠራኸው? ዝም ብለህ ባፍህ ጠራኸው? 10 ስንት ነው ያልከው? በጽሁፍ የሚቀርብ ነገር ነው እንጂ በስም የሚጠራ ነው? ይጠራል? ቆይ አባ ተረጋጋ እባክህ። እንዴት ብዬ ነው መረጋጋው? ቆሮ ከአንድ ሰው ይጭበረበራል እንጂ ከኢትዮጵያ ሕዝብ ይጭበረበራል። ወይኔ ምን ይሻላል እናንተ? ምን ይሻለኛል? ብረግማ አልሆነም። እንደ ፍየል ተስማማህ። በቃ የዚህን ዕቁብ ገንዘብ አጥፍቼን የማሰውኝ የዚህ አልቆም በቦሳሱ አድርጌ ወደ አረብ አገር እጠፋለሁ። ካለልኝ አረብ ገረድ ሆኜ እኖራለሁ። ካላለልኝ የአረብ አሸዋ በልቶኝ ይቀራል። ምን ነካባ? አሁን ደግሞ ስደትን ምን አመጣው እዚህ? አሁን ተነጋግሮ መፍትሄ መፈለግ ነው የሚሻለው። እንግዲህ ህልም ተፈርቶ ሳይተኛ አይታደርም። ሞቱ የሚለን የለም። በቃ ሰርተን እንከፍላለና ሌላ ምን ይመጣል? ባንጃው ሰው እኮ ፈንጅ ነው ያዝዬ፣ ካልነካው አይፈነዳም። ቆይ አባዬ እኔ አስቸግሬ አውቃለሁ? አረ በጭራሽ። አንቺ ምን ብለሽ ታስቸግሪኛለሽ? አለ እንጂ ያበሽከር። በቃ ለኔ ብለህ አባባክ፣ ለኔ ብለችን ብቻ እሺ በለ። አንዴ ሆኗል። እንግዲህ ምን ይደረጋል? አዎ እናንተ ስጡኝ። ምንድን ነው የምትሰጥህ? ብር እኮ እኛ ለአንተ እኛ ለአንተ ብሩን እንሰጥሃለን አይደለም? ብሩን ስንሰጥህ አንተ ደግሞ ወስደህ ትሰጣቸዋለህ አይደለም? ነው እኮ እንደዛ ነው። እነሱ ደግሞ ብሩን ይቀበሉና መኪናውን ይሰጡሃል። አዎ አንተ ደግሞ መኪናውን ተቀበለ ወደዚህ ስትመጣ ታጋጨዋለህ አይደለም? አዎ ልክ እኮ ነው። ልክ ነው እሱ ልክ ነው። እንዴ ደህና መተህ ታውቃለህ እንዴ? ታውቃለህ? አታውቅም። ስለዚህ ልክ ነህ። አሁን ነው የሚባለው። አዎ ባለፈው አጋጭተህ መጣህ። ባለፈው አቃጥለህ መጣህ። አሁንም የ1 ሚሊዮን ብር መኪና ገጨህ። አሁንም ብትመጣ ምናልባት የ2 ሚሊዮን ይሆናል። ማን ያውቃል? አረ ቲጂ ንገሪያቸው ይመልስላችኋል። አባ በእኔ ይሁንብህ አልኩህ አይደል? እኔ እንግዲህ ከዚህ በኋላ ምንም አቅም የለኝ። እንዳሻችሁ ፈለጋችሁ። እሺ አመሰግናለሁ። ሳትመሰገን እድሜ ይጣል። አመሰግናለሁ። እኔ ይኸው ሌላ ዘዴ መፈለግ አለበት እንጂ ካሁን በኋላ ከዚህ የቁም ገንዘብ ላይ ሽርፍራፊ ሶልድ 5 ሳንቲም አይነካም። እንዴ ያዝዬ አንተም? አዎ ያዝዬ እሱ። አዎ እኔ ያዝዬ። ምን ሆነሃል? እንደው ትንሽ ሂሳብ ብትቀንስልኝ ብዬ ነበር። አመጣጥ ስንት ስራ አቁመን እኮ ነው እኛ ሰራነው። እንዲያውም ከዚህም በላይ በጣም ያስጨምረ ነበር። እንዴት አድርጌ እናመጣው? እኔ የማውቀው ሰው ያዝ እስቲ ረጋ በል። ነግሬሃለሁ፣ ስነ ስርዓት ይኑር። እኔ አይደለም እንደዚህ የምትለው እንደ
እንደዚህ ምንድነው እንደ ራስ መኪና እስቲ ያዘው በሁለት እጅ ይሄው ግድ የለም እንደው ረጋ በል እስቲ ልክ እንደ ራስ መኪና እንደዚህ በጠብቅ አርጋ ያዘው ነው ነገር ያለው አንተ ልጅ ሳትንቀሸቀሽ ወስደህ ለሰዎቹ የመኪና አስረክብልኝ አደራህን እኔን አትይኝ ፊትህን ፍሬን ፍሪ ሲሆን አርጋ ያዘው እሱ ነው አይደል አዎ እሱ ነው ደግነቱ ብዙም አራቀም ስኪያሪስት ጀንቱ እግዚአብሔር ያክብር እንዳኮራ እውነትም ኩራ አረ እግዚአብሔርስተ እናቴ ዛሬ እንኳን ከጎታች መኪና ሐሳብ አዳንከኝ አይደለም እዚሁ አጋጫው ጎሽ ይሄ ነው ልጅ ማለት ከእንግዲህ ልንገር ስለዚህ መኪና አያገባኝም አንተና የባለጋራጭ እንደምጥርጥራችሁ አርጋችሁ ተሰሩታላችሁ እኔ ወደ ድል በአሌ ሌላ ነገር አስቤያለሁ ትንሽ ስራ ስለነበረብኝ እውነቴን ነው ሌላው ደግሞ ለጥንቃቄ ቤት ሄጄ መኪና መቀየር ነበረብኝ እንጂ እንደዚህ እንድታሰማ አልፈልግም በቃ አሁን ብታምን ባታምን በ15 ደቂቃ ውስጥ ገንዘቡን ይዤ አቤት ትራፊክ ማኔ ለባለቤቴና ለልጄ አሁንም ታጭበረብረናለህ አይደል? ኧረ እኔ አላጭበረብርኩም። ለየትኛው ድርጅት ነው የሚሰሩት? ለማግ ኢንተርናሽናል ፒኤልሲ ነው። ያው የራሴ ድርጅት ነው። ምንድነው የሚለው ይሄ ሰውዬ? እንግዳውስ ልንገራችሁ እኔ ተው ይሄ ነገር አይሆንም በቃ 2,600,000 ብሩን ለመንግስት እንክፈል ብየዋለሁ ምንድነው የሚከፈለው 50,000 ብር ነው ይኸው ለማን ነው የሚከፈለው ለኦዲተሩ ኧረ በእናታችሁ እኔ እኮ ለአባይ ግድብ ቦንድ ገዝቻለሁ እውነትህን ነው እውነቴን ነው ደግሞ ገቢዎች መስሪያ ቤት ከፍተኛ ግብር ከፋይ ብሎ ዋንጫ ተሸልሜያለሁ የማን አባል እኔ የማን አባል ነኝ ተናገር የማን አባል ነህ እኔማ የነጋዴዎች ምክር ቤት አባል ነኝ አየሽው አሁንም ሲያጭበረብረን ተነስ ቀበቶና የጫማህን ክርፍታ ልታስሩኝ ተነስ ኧረ በእግዚአብሔር በሉ ኧረ እባካችሁ እሺ በቃ የሆነውን እንኳን ለቤተሰቦቼ እንዳሳውቅ ስልክ እንኳን ስጥ ሄሎ አንዬ አቤት ጉድ ሆንኩልሽ እኮ ምን ጉድ ብቻ ተዋርቼልሻለሁ እናት ምንድነው የምትለው ወንዴ ከእንግዲህ የኔ ነገር አበቃ ሄሎ እንዴ ምንድነው አይ በቃ ከእንግዲህ በኋላ የኔ ነገር አብቅቶለታል ይኸውልሽ አድምጪኝ ከእንግዲህ ወገብሽን ታጠቂ እኔ ቢሮ መሳቢያ ውስጥ የባንክ ቡኩም ቼኩም ጥሬ ገንዘቡምና አዳምጤ ምንድነው የምታወራው አዳምጪኝ አንዳንድ ሰነዶችም አሉ
በቃ እኔ የጀመርኳቸውን ስራዎች እንደምንም በርተሽ ጨርሽ። ቶሎ ተናገር። እሺ ጌታዬ። ስልኩ እንዳልቀማ እና በርተሽ ጨርሽ። እሺ እኚህ ናቸው የሚኒስትሩን መኪና ገጭተው ያመለጡት? አዎ ጌታዬ፣ እኚህ ናቸው። ኧረ እኔ መድኃኒዓለምን እንደዚህ አይነት የመኪና ኢንስፔክተር አትቆጣ። ስራችንን በትህትናና በአግባቡ ልንሰራ ይገባናል። ለመሆኑ ተልእኮት ከየት ነበረ? ኧረ ጌታዬ፣ እኔ ምንም ተልእኮ የለኝም። እኔ ምንም የማውቀው ነገር የለኝም። ለማሰናከል መኪናውን ገጩ። ሴራው አልሳካ ሲሎት ገጭተው አመለጡ። ኧረ ጌታዬ፣ እኔ ምንም አይነት መኪና ገጭቼም አላውቅም። ኮማንደር፣ ፊታቸውን ዝም ብለህ ያው የማጭበርበር ምልክት በደንብ ፊታቸው ላይ አለ። አጭበርባሪ። ኧረ እባካችሁ እናንተ ሰዎች እንደ ኧረ እባካችሁ ተውኝ። እንዴ ምንድን ነው የምትሉት? ሄሎ፣ እንዴ ማም ዳድ ምን ሆነ? የባለስልጣን መኪና ገጭተህ አምልጠሃል እያሉ እያሰቃዩት። ወይኔ ጉዴ! ማም እርግጠኛ ነሽ የባለስልጣን መኪና ገጭተሃል? አዎ። ወንዴ ጥሩ አልነበረም ሰሞኑን። አዎ ይገጫል። ወይኔ ጉዴ! ማም ጤና ይስጥልኝ። ጤና ይስጥልኝ። ሰላም አላችሁ? የዚህ ቤት ባለቤት ማን ነው? ሁለታችንን። ምን ነው ችግር አለ? እናሳጥርላችኋለን። አቶ ኩራባቸው ማን ነው? ኩራባቸው የኔ ልጅ ነው። ፖሊሶች ነን። እኛ እኮ የቁቡን ገዛ መኪና ገዛንበት እንጂ ሌላ ምን አደረግን? አዎ እዚህ አካባቢ በስምምነት ያቋቋምነው አንድ ቁብ አለ። ይኸውልህ ጌታዬ፣ የቁቡን ገንዘብ አንስተን መኪና ከመግዛታችን ውጪ እኛ እዚህ አካባቢ ሰላማዊ ሰዎች ነን። አቶ ኩራባቸው ወዴት ነው ሄደው? መኪና ላይ ሰራ ጋራጅ ነው ሄደው። ይመጣል። ትንሽ ቆየት ብሏል። መምጫው ነው። እሺ እስከዛ ቀጥሎ። ወዴት? ኩራባቸው ሲመጣ ትለቀቃላችሁ። አቤት። ምንድን ነው? ኩራባቸው አንተ ነህ? ምንድን ነው? መኪናውን መግጨቱ በወቅቱ ነግሮናል። ቁም ነው ብለን ነበር እቁብ የሰበሰብነው እንጂ እንደዚህ ጣጣ ውስጥ ይከተናል ብለን አላሰብንም ነበር። በቃ አምቡላንሶቹ ሲያልፉ መንገዱ የተለቀቀ መሰለኝና ተከትየው ሲሄድ ድንገት መኪኖቹ መጥተው ተጋጩ። ለዕዳ የጣፈው ይነግድ አይተርፈው አሉ። ምን ቀን እንደተወለደ ምን ቀን መድኃኒዓለም እሱን እኔ ላይ እንደጣለብኝ ብቻ ነው የማላውቀው። ይህ መኪና ሌላ ጣጣ ውስጥ እንደሚከተል በጣም ገብቶኝ ነበር። እኔ መኪናም ገጭቼም ሲጋጭም ሲገጫጭም በቃ ግጭት የሚባል ነገር አይቼ አላውቅም ከልጅነት ይኸው እስካሁን እስካለው ድረስ። እውነት በእናታችሁ ባንጃውን ጥሩትና እግሩ ላይ ወድቄ ይቅርታ ልጠይቀው። ምን ላድርግ? ወልጄዋለሁ መቼም አልጥለው አልቀደው። ኪሳራ እኮ ነው የልጅ ኪሳራ እኔ የደረሰብኝ። ማንም አንድ ፍሬ ልጅ መጫወቻ ነው እንዴ ያዘይ ምን አርገን ምን በድለን ነው እንዴ እኛን የሚያሳቅቁን? ምን አውቃለሁ። አጠዳደፉን እንጂ ያጠዳደፉን። ምን አሉ አንተ? እናጣራና እናንተን እንለቃቸዋለን አሉ። አዎ ለኔም እንዴ ነው ያሉኝ። ልጆቹ እዚህ ቆያሉ እናንተ ትሄዳላችሁ አሉ። አዎ ያዝዬ እኔ የምለው ኩራባቸው የሚባል ልጅ እቺ መኪና ባትገዛ ኖሮ ስለመንጃ ፈቃድ ያስብ ነበር? በጭራሽ አያስብም። ግን ልንገርህ አይደለም ልሙትልህ ያዝዬ ልሂድለት፣ ይሄ መኪና ልሂድለት የማረጋውን እኔ ነኝ የማውቀው። ምን ታደርጋለህ? ግድ የለም ቶ እኔን ቶ ያዝዬ ና ሀብታሙ ሁሉ ቤቱ የለም ለካ እዚህ ነው የታጎረው። ኧረ እግዚአብሔር አንተ ጃኩረስ ሀብታም አለ አሁን እንዴ? ቦሌ ሀብታም ቀርቷል አሁን። ተው አያት አሁን ባዶን አይደል? ጠቅላላ እጅ አይደል እንዴ? እንደው ጠቅላላ እጅ አይደል እንዴ ያሉት? አባባሉ አሁን ነው የገባኝ። ከእያንዳንዱ ህንጻ ጀርባ ፓርኪንግ አለ። ሰላም ነው። እንዴት ኖት? ሰላም ነው። ሰላም ነው። ኧረ አይገባም። ምርጡን መኪና ገዛህን? ምርጡ ደላላ
እንኳን መጣ የኔ ጌታ። ደህና ነህ? ደህና ኖት? ደህና ነህ? ደህና ነህ? ወይ መገጣጠም ቁጭ በል። ወይ መገጣጠም አንተ እንዴት መጣ? ሰላም ነው? እንዴት መጣ ነው? ትክክለኛ ልጅ እኮ መገጣጠም አንተ። ልክ ነው። ይስቅ። ሰላም ነው? ሰላም ነው። አዎ አያት? አዎ አየኋት እኮ። ምን ነው ለመሸጥ አሰባችሁ? ምን እናርግ? በቃ እንዴ ደግሞ እንሻሻላ ከፍ እንበል። አተረፍን እኮ ተሰራ እኮ በየቀኑ ነው እንዴ የመዝገብ የቻሉት እስቲቶ ተሰራ 3 እጥፍ አድርገን እስቲ 3 እጥፍ አድርገን እንሽጣት። ከጃትን ትውጣ ደግሞ ከፍ እንበል። እኛ እንደተጠቀምን ወገናችን ይጠቀም ብለን አሰብን። ምንድነው እንዲህ ስስት? በፊትም እኮ ያጋዟችሁ ለትርፍ የምትሆን መኪና ነው። እውነቴን ነው። እኔ መቼም ውለታህን ሰው አይደለም እሱ ባለቤቱ ይክፈል። አረ ምንም አይደል። አሜን ነው። ተው ግድ የለም። አዎ ተው ግድ የለም። እኛን አስደሰተህን የለ አንተ ተደሰተን የለኛ ባንተ። አዎ መድኃኒዓለም ያስደሰተ በልጆችህ አግኝ። አሜን። በልጆችህ አግኝ ልንገር። አዎ አሜን። ልክ ነው። ስንት አላችኋት ታዲያ ዋጋዋን? አንበብ ትችላለህ አይደል? አዎ እንዴ በደንብ እንጂ እንዴ ይሄ 46849 ከ60 ሳንቲም የሚለው አንተ አይ ደህና ታነባለህ እንጂ በደንብ ነው እንጂ። አይ እንደዛ ከሆነ በጣም ነው የተወደደው። እውነቴን ነው ብለህ አሁን የጎቢውን ሁሉ አልጨመርንም። እኔ ከኔ ጋር ብላሽ ሆነ እኔ ልክሰር ብዬ አሁን አልጨመርኩም እንጂ እንደው ለትርፍ አይደል። አይ እንደዚህ እንኳን አያዋጣ። እቺ መኪና 6 ወር ባልሞላ ጊዜ ውስጥ 3 እጥፍ ትጨምር። ምን ይደረግ ብለህ ነው? እንደዛ ከሆነ እንኳን ወዴት ታዲያ ወዴት ልትሄድ ነው? እንስማማ እንጂ። መስማማት ከቻለን ደስ ይለኛል። እንዴ ገዢ ከመጣን እንስማማለን። ምን አለ ቁጭ በላ። እኛ ገዢ አለኝ። ቁጭ በላ። እንደዛ ከሆነ ይኸው እንደው ያለሙያችን እኛም አንግባ። እስቲ እንደው አንተ ከሙያ አንፃር እኛም ሳንጎዳ ገዢውም ሲያጎዳ ወገናችን ነው እንዲሰራበት ነው። እኛ እንዳተረፈን እንደው ስንት ቢሆን አንተ ኮሚሽንህንም ያዛርገህ እንዴት ነው? እርሶ የመጨረሻውን ቢነግሩኝ አይሻልም? ግድ የለህም ሰው የሚልህን ስማ። እንዴ ያጋዛን አንተ አይደል? እንዴ ወዲያ ብለህ ልክ ነው። እሱማ እንዲያ ብለህ እንዳጋዛን እንዲያ ብለህ ደግሞ ቀውጠው ምን አባቱ 6000 በቂ ነው። 6000 አለ ፍተሻ። እኛ ሳስፈትሸን ቢሆን ኖሮ ያን ያህል እናተርፍ ነበር አይደል? ልክ ነው። እሺ ደውልለት በቃ አሁን ይከፍላል። አሁን እኮ ስንት ነው ያልከኝ? 6 አይደለም? አዎ 6 ቦታ በለሃን ያለ አንተ ና ደህና ነው? እኔ የምልሽ ጠየቅሽው? አዎ በየአመቱ የሚጠበቅበትን ግብር ይከፍል እንደነበርና በየአመቱ ደግሞ በራሱ ኦዲተሮች ቼክ ያስደርግ እንደነበር ነገረኝ። እሱንማ ለእኔ ነግሮኛል። ጠበቃው ጋር ሂጂ ብሎሻል። ለምን? ድርጅቱ እንደገና ኦዲት እንዲደረግ አቃቢ ህግ እንዲያዝልን አናግሬው ብሎሻል። እንደገና ኦዲት ቢደረግ ምን ይሰራል? እኔ እንጃ። ጠበቃውንማ አነጋግሬው ነበር። ምንም አይነት ዕዳ ከሌለበት ወንዴ ሙስና ሊፈጽም አሰበ እንጂ ስላልፈጸመ ነፃ ሊወጣ ይችላል ነው የሚሉት። ወይኔ ማሚዬ ደስ ሲል። የሁሉ ጦስ ያንቺ ነው። እሺ ሁለተኛ እዛ ልጅ አጠገብ ብትደርሺ ውርድ ከላሴ ብያለሁ። የረውሮ እንዴ ኧረ ስለፈጠረሽ ጌታ እችን የ9 ወር ደሞዝ በላሁ ብለሽ ቢሮ ገባሁ ብለሽ ገና ለገና ሴትነቱን ረሳሽው። እሳቱ በስቶብኝ እኮ ነው። ዞር በይ። እሳት ምክንያት ነው ሴትነቱ ጠፋ ይበይ። አይ ምን ነው አንተ ስራ እንዴት ነው? ቀዝቅዟል እባክህ። እንዴት አይቀዘቅዝ? ጠየጠፋውላችሁ። አንተማ ምን ቸገረህ? ምን ሽማግሌ ተጫወትበት። ያው ሲበልበል ለምን ቁጭ አልኩልህ? ያው
አይዞ እንግዲህ በቃ ምን ይደረጋል ብለህ ነው። አይዞ እንዲያው በመድኃኒዓለም ባውዬ እንደው በጣም አድቁ ይሻለሁ። ምንድን ነው አንድ ነገር ላስቸግርህ፣ የምትችለው ነው ትችለዋለህ። እንደው ላስቸግርህ ልጄ እሺ በለኛ። እሺ በለኝ። እሺ ጎሽ እሺ በለኝ። እስኪ ዝም በል እስኪ ጸጥ በለኝ። ይሄንን ባዶ መኪና ይገዛ ብለህ ጉሮሯችን ላይ ቆመህ ይኸው ምን ትፈልጋለህ? ይኸው እንክትክት ብዬ ቁጭ አልኩልህ። ልጄም እኔን አስታምማለሁ ብላ ቁጭ አለችልህ። ስራ ፈታንልህ። ኧረ በእናትህ በጅሮንድ እንዲያበለኝ ተወኝ። ለእኔ እንኳን አታስባባ። እኔ እዚህም ቦስ ስራዬን እየሰራሁ ነው። እንዴት አላስብ እንዴት አላስብ። ኧረ በእናታችሁ ረስቼው ሰውዬው እኮ በእኛ ጦስ ታስረው ቀሩ። ኧረ በህግ በእኔ ጦስ ብለህ ራስህን ቻል። እኛን አትቀላቅለን። አልተፈቱም እንዴ ጀንትሉ? አልተፈቱም። ልጅቷ ብቻ ነች የተፈታች። ምንድነው ልጅቷ ካንተ ጋር አይደል የተፈታችው? ምን አድርገው ነው ግን? የሆነ ኦዲት ነው ምናምን ሲሉ ነበር። ኦዲት? እንደዛ ነው መሰለኝ። እስቲ ደውልላትና አጣራ። ኧረ ስልኬን አታነሳውም እንዴ? ተጣላችሁ እንዴ? ምን እባክሽ አባቴን ያሳሰርከው አንተ ነህ ብላ አፍንጫዬ ላይ ቆማ ሴት ልታረገኝ። ሞት ምን ነው በቀላገለችህ? እኛ በግልግል ልልህ ነበር። እውነቴን ነው። እኔ የምልሽ ቲጂ አንቺ ኦዲት ምናምን ታሪፍ የለ ለምን አትረጃችሁ እንዴ? ኧረ ተወኝ። ኧረ እንደው ላሳዝንህ። አንቺ ነግሬሻለሁ። ዝም ብለሽ አዳምጪኝ። እንደው ነግሬሻለሁ። ይሄ ጧሰኛ ልጅ ነው ነግሬያለሁ። መዘዝ ውስጥ እንዳትከችኝ እንዳትገቢ። አባትን ትወደዋለህ? እንደኔ ግን አይሆንም። አባቴ ማለት ልክ እንዳንተ ላንቺ ቶፕ ማለት ነው። እዚህ ምድር ላይ ያለኝ ትልቁ ሀብቴ እሱ ነው። እሱን ነው ያጣሁት። እሱ ነው የታሰረብኝ። ሳሮን አባትሽ የታሰሩበት ምክንያት በግልጽ ማወቅ እፈልጋለሁ። ይኸውልሽ ሳሮን ግድ የለሽም። ሁኔታውን አስረጅኝና መፍትሄ አብረን እንፈልግ። ረዳት አያስፈልገኝም። እርዳታ ሳይሆን ችግራቸው ኦዲት ብቻ ከሆነ ሊረዳን የሚችል ኦዲተር አውቃለሁ። አያስፈልገኝም አልኩ። ሳሮን እሺ ቢያንስ ልሸኝሽ። ይልቅ አትከተለኝ፣ ከእናቴ ጋር እንዳታጣላኝ። አስጨነቅሽኝ እኮ። ድጋሜ ሳቦርት እንዲደረግ ተፈቀደ እና ምን ይጠበስ? በመንግስት ኦዲት ከሚደረገው በተጨማሪ በእኛ ኦዲተር ሂሳቡ ቼክ እንዲደረግ ኦዲተር ሳፈላልቆ ቆይቼ ዶክመንት የመጣሁት። ኦዲተር ደህና ዋላችሁ? ሰላም ደህና ዋልሽ? እግዚአብሔር ይመስገን ደህና ዋልሽ። ሳሮን ትባላለች። ተዋወቁ። እሺ ሳሮን እሷንማ እናውቃታለን እኮ በደንብ ነው የምናውቃት። ባለውለታችን። ኧረ ጎሽ ደህና ነሽ? ደህና ነኝ። ቁጭ በያ። ይቅርታ አንዴ ላናግር ፈልጌ ነበር። አንድ ሚስቶ በጥሩ ሁኔታ ታላ ያልከኝ እዚህ ነው? ለካ ነግሬሻለሁ። አዎ እዚህ ነው። ለአባቴ ነግሬው እኮ ሚስቶ በጣም እንደሚወድና በጣም ጥሩ ምግብ እንደሆነ ነገረኝ። ኧረ እባክሽ እውነት? አንቺ ደግሞ ዛሬ ተቀምሹና በጣም የምትወጂው ምግብ ይሆናል። ለምን መሰለኝ ፈለኩ። ባለፈው የሚረዳን ኦዲተር አለ ምናምን ብለኸኛል ነበር? አዎ ኦዲተር ጓደኛለች። ጓደኛ ብቻ ልትረዳን ትችላለች። ምን ችግር አለ? ኦዲት ማድረግ አሁን ኦዲት ማድረግ ከባድ ነገር ሆኖ ነው እንዴ ተጨናነቅሽው እንዴ? ኦዲት ማድረግ ምን ይከብዳል ብለሽ ነው? በቃ ሙዝና ብርቱካን የመላጥ ያህል እኮ በጣም ቀላል ነገር እኮ ነው። በቃ ትገባለች፣ ትራራር ሂሳቡን ሰርታ ትሰጥሻለች። 5 ደቂቃ ስራ። አረ ችግር የለም እንዴ። አሁን ይሄ በጣም ከባድ ነገር ሆኖ ነው። አረ እኔ ሳለሁ አይደል እንዴ? እኔ ራሱ ረዳታለሁ። ምን ችግር አለው? አንተ አፍጥ ነው ሄ
በስመ ስጨርሽ ቀስቅሽኛ ሮሻ ነው ሂሳቡ ተስተካከለ። ኦ ማይ ጋድ ያው የኦዲት ሪፖርቱ ትክክል መጣ። ኧረ እባክሽ ሰዎቹ ምንም ዕዳ የለባቸውም። እንዴ በቃ አሁን ተስተካከለ ማለት እንዲህ ነው? እንዴ ዛሬ ላንቺ ቶፕ መጣ። አባትሽ ሚስቱ ይወዱ የለ ለእሳቸው ነው ይዤ የመጣሁት። ታዲያ አባቴ ሲፈታ ነው እንደ ሚስቶ የምታመጣለት? ተፈቱ? ኧረ አዎ እያስወጡት ነው። ማሚዬ ውስጥ ናት። ጥሩ ሴት ናት። እንዴት እንዴ ቀን ሳትል ማታ ሳትል ውላ አድራ እኮ ነው ስራውን የሰራችልንሽ። እንዴ አዛዧ ነዋ። 10 አለቃ ኩራባቸው ያዝ አርጋቸው ይባላል። ደህና አርጌ ያዝ አርጌ ነው ያዝማት። ጉረኛ ነህ። እሺ እነዳድ መጡ። እዚህ መኪና ውስጥ ምን ትሰራለህ? ስማ ውረድ፣ ውረድ ከዚህ መኪና። አቁሚለት፣ አንቺ አቁሚለት። ወንዴ አንተ አላወቅም እንጂ ከኛ ጋር ሲለፋ እኮ ነው። እኔ እንደዚህ አይነት ማስተባበያ አልፈልግም። ወንዴ ረጋ በል እንጂ ምን ሆነሃል? አዎ በቃ ውረድ ነው የምልህ። አንተ አሁን ውረድ፣ በቃ ውረድ ነው የምልህ። ቶሎ በል በቃ አሁን ውረድልኝ። እሺ ቃረስቷል። እሺ አቁሚለት በቃ። እሺ አቁሚለት በቃ። ምንድነው የምትበጠብጡኝ? በእግዚአብሔር ወርውሪለት። እንዴት ይጠገናል የወኔ ስብራት በምን ወጌሻስ ነው የሚድን የእውነት? እንዴት ይጠገናል የወኔ ስብራት በምን ወጌሻስ ነው የሚድን የእውነት? ማንነትን በስራ በምግባር ሳይለኩ የሰው እውነት ገለው ሕሊና የነኩ ፍቅርን ለመግደል እቃታቸው ቢሳብም እኔ ግን እኔ ነኝ ሁሌ አልለወጥ። ምንድን ነው የምትጨማለቀው አንተ? ምኖ ቁጭ አድርግ እሱን እዚህ። ምንድን ነው
አይ ጀንትሉ፣ አንቺማ ምንም ነገር ሳትሆኝ እንደዚህ አትሆኝም። በእናት አባቷ ቆሌን አልገፈፉትም? አባቷ? አዎ እንጂ ላንቺ ቶፑ ሊሰጡኝ ወደ ኋላ ሲመለሱማ ገጭተው ገላግለውኝ ነበር። አንተ ምን አለበት እዛ ቤት ባትሄድ ቢቀርብ? ከነዚህ ሰዎች ጋር ባትገናኝ ምን አለበት? እስኪ ዝም በል ጨብላቃ ስትናገር ረፍ ያዝ የለም እንዴ? እያየ ጠይቀኛለህ። ከጠዋት ጀምሮ አልገባም። በልበል ከመጣ ምሳይን በልቼ ልምጣ። የት ነው የምትበላው? ሸራተን ይሻለኛል። ይልተን እባክህ አትቀልድ። ሴንትራል ከሆነ የምትበላው እዚህ ውስጥ አለል። ዞር በል እና እኔ ቆየ እበላለሁ። አሁን ነው የታሰረው። እባክህ ሚስት ሆኖ ዝም ብለህ ብላ። አቤ ምን ዛሬ አንቺ እንዴ ምንድነው? ሚስት ሆኖ ክትፎ ይሆንልህ? ጀንትሉ ምንድነው ይሄ? ሚስት ሆኖ ዝም ብለህ አበላም እንዴ? ምንድነው እንዴ? እንዴ እንዴ ጀንትሉ ከየት ነው የመጣው? እስቲ በእናትህ አንተ የሆነ ሁሉ ብር ከየት ነው ያመጣው? ከየት ነው ያመጣው? ቦርሳው ተቀያይሯል ማለት ነው። የታባልቴ ነው ይቃቂ። እስቲ በእናትህ እስኪ ረጋ በል። አሁን እንኳን አካባቢም ተመልከት እስኪ። እሱ የሚቀመጥ አንተ ተቀመጥ እስኪ። እንዴ አንተ አሁን ይህን የሚያህል ነገር ይዘህ መጥተህ እንደገና ትንቀሸቀሻለህ? ተው አካባቢን ተመልከት። ተው ስነ ምህዳሩን ለማየት ሞክር። እስቲ በእናትህ ቁጭ በል እንዳትጨማለቅ። ዋናው ነገር በሰላም መጠናቀቁ ነው። አዎ እሱስ ልክ ነሽ። ግን እንደው የፈለገ ቢሆን 100 ሺህ ብር እንኳን አውጥቼ መንጃ ፈቃዷን ባወጣላት እንጂ እሱማ ሙስና ነው እንዴ? እሱ የሙስና ለካ እሱ ሙስና ነው። ወይኔ ቃሊቲ መንጃ ፈቃድ ታውጣ ብዬ በላኩኝ። እኔ ራሴ ቃሊቲ ልግባ። ማን ነው? ኩራም ነው። አምጩ እስቲ አምጩ። ሃሎ ሄሎ፣ ሳሮን የለችም? አንተ ልጅ፣ ኧረ በጉልበት አምላክ ዳሩ ምን ጉልበት አላት? ለምን አትሆንም ግን? አይ ከዚህ ቤተሰብ ምንድን ነው የፈለግከው? ኧረ እኔ ምንም አልፈልግም። ግን ገንዘብ ገንዘብ አይ ችግር የለም። ይኸውልህ ነገ እንዴት እንደማደርግህ ታያለህ። በቃ ሌላ አሁን ምንም ነገር አያስፈልግም። እንዴት እንደማደርግህ አንተ ምን ዘጉት። እንኳን ዘጉት አያገባኝም። ልንገርሽ በራሱ ጊዜ እየተግለበለበ ያመጣውን ገንዘብ ሰድጄማ የቁቡ ገንዘብ ሳይከፈል አይቀርም። የቁቡ ገንዘብ ይከፈላታል። ምን ነው ይሄ? እኮ የሰው ገንዘብ ነው። አያገባኝም። እንዴ አንተ ልጅ ምን አለበት አእምሮን ብታሰራው? አሁን እንኳን ምን አለ አካባቢን ብትመለከት። ምንም አካባቢ መመልከት የሚያስፈልገው ጉዳይ አይደለም። እውነት ሄዶ ለሰው ገንዘቡ መመለስ አለ። አንድ ነገር ልንገርህ፣ ስማ እግዚአብሔር ራርቶልን ባንጃ ውስጥ እንፋሳችንን ያላሳጠረው እንደሆነ ተያይዘን ቃሊቲ መውረዳችን ነው። አይደለም ቃሊቲ ለምን ገደል አንገባም? እውነቴን ነው። እኔ ኩራባቸውን ከማንም በላይ ያውቀዋለሁ። በጣም ጥሩ ልጅ ነው። በእውነት አሁን የምትይው ነገር እውነት ከሆነ በጣም ተጸጽቻለሁ። ይህን ነገር ግን ለያዝዬ ብናማክረው ጥሩ ነበር። በሰው ገንዘብ ምን መዘካከር ያስፈልጋል? በቃ የሰው ገንዘብ ነው፣ ቀጥታ ወስዶ መስጠት ነው። አለቀ በቃ። አንተ ግን እኔ ቁቡን ፍራንክ እያነሳ ስሰጥ እንደዚህ አስቸግሬ ነበረ። በጅሮ እንዲህ ያልገባህ ነገር አለ። ላንቺ ቶፕ እኮ ያለው እዛ። አንተ ሳም ነው እንዴ ችግር? መርካቶ ነው ተወልጄ ያደግኩት። ደርዘን ልገዛልህ እችላለሁ። እናት ትቀየራለች። እርግጠኛ ነኝ እናት ትቀየራለች እንደማትለኝ። ስለዚህ ላንቺ ቶፑን በሌላ አይቀየርም። በሄድኩበት ሁሉ እናቴ የሰው ገንዘብ እንዳልነካ አደራ ስትለኝ ነበር። ስለዚህ ቃሏን መጠበቅ እፈልጋለሁ። በጅሮን የሰው ገንዘብ ምን ያደርግልሃል? አሲል ነው፣ ያጠፋሃል። እሺ ቁቡስ ፍራንክ በቃ ሰርተን እንከፍላለን። ምን ችግር አለ? አለቀ በቃ። አንተ አይ እሱንማ ደጋግሜ ነግሬህ ነበር። አላምን ብለህ ነው እንጂ። አሁን ተረዳሁታ ምልሽ። ትዕግስት፣ መቼም በጣም ከፍተኛ የሆነ ምስጋና ነው የምናቀርብልሽ ላንቺ። በእውነት ነው የምልሽ። በጣም ነው የምናመሰግንሽ። ይሄ እኔ እንደከፈልኩ አልቆጥረውም። እኛም በጣም ነው የምናመሰግነው።
እንዴ አባ ምን ነው? ወሮ እቃ ረስታችኋል። ኩራባቸው። በመጀመሪያ ይሄን ገንዘብ ለኔ ያላለው ከሙስና ተረፈ፣ ከኔ ጋር ደግሞ አብሮ ታሰረ። አሁን ደግሞ አንተ እጅ ገባ። እናም አንተን ስመለከት ንጹህና ታማኝ ልጅ መሆንህን ስላወቅኩኝ ይሄን ገንዘብ እንድትወስደው ነው የምለምንህ። ምን? ውሰደው። አመሰግናለሁ። አያስፈልገኝም። አያስፈልገኝም? ይኸው መጣ። ጎሽ ትሄዳለህ አትሄድም? አረ እንደው ጥጋብህን በልክ አድርገው። ግድ የለህም። ሰላምታም የለም እንዴ ዛሬ ደግሞ? አንተ እንደው ኧረ ተው ሰው የሚልህን ስማ። ኧረ ተው ግድ የለህም። ጥጋብህን በልክ አድርገው። ይኸው እዚህ አንድ ባልንጀራው አለች። አንድ ጉዳይ ይዞን መጣች። እሰይ ኩራ እየጠራች አይደለም? ምን አለ መጥተህ ብታናግራት? ኧረ ተው ግድ የለህም። ተው አንተ ልጅ ተው ግድ የለህም። ኩራ እያለች እየተጣራች እንደው ትንሽ ሸም የለህም? ኩራ ድምጿ እንኳን። ኧረ ተው ግድ የለህም። ምንድን ነው እውነት ግን? አንድ ያናግረኝ። አንድ ያናግረኝ አለች። ብታናግራት ትሞታለህ? አትሞትም። ጥጋብህ ግን ምንድነው እናቴ? ስጦታ ነው። ስጦታ? እሱ አልቀበልም ብሎ ነው። ግፍ እንደው ግፍ! ጭራሽ ግፍ አትፈራም? እኔ በኋላ ጥዬ ልሄድ። ምንድነው ይሄ? ገንዘቡ ነው? እንደው ምን ይሻልሃል? ምንድነው የሚሻልህ? ንገረኝ፣ ምንድነው የሚሻልህ? አንተ ሰውዬ እንዴ! ኧረ ግድ የለም። እንደው ሌላውን ቶ የቁቡን አባለ ባንጃውን እንኳን ታስታውሰው። ባንጃው ምናምን የሚያገባኝ ነገር የለም። ትሄድ እንደሆነ እንደ ስሜ እኮራለሁ ብለህ አስበህ ከሆነ እራብ ይቆላል። ልንገርህ፣ እራብ ይቆራባል። ግን ያሳጀናል። እንደው በመድኃኒዓለም እንደው ስሞትልህ እንደው አፈርሶን። እኔ ልሄድ ነው። ትሄዳለህ አትሄድም? ይኸውልሽ የኔ ልጁ ስሙ ተጽዕኖ አሳርፎበታል። ኩራባቸው ስለተባለ እንዲው ኮራ ይመስለዋል። አንዳንዴ እንዲህ አረጋዋል። ግድ የለም። እኔ ነኝ መቼም የቅርቡ ሰው። እንደምንም ለምኜ አግባብቼ እኔ ሰጠዋለሁ። አይሻልም? እንደው ስጭኝ፣ ግድ የለሽም። ስጭኝ እናቴ፣ ግድ የለሽም። እንደው በጁን ልገጊው እናቴ። ኩራ እወድሃለሁ። ኩራ አሁን ነው መኩራት። አፈቅርሃለሁ። እስከ ህይወቴ ፍጻሜ ካንተ ጋር መሆን እፈልጋለሁ። እኔ ነው ኧረ እኔን ነው ተጠቃቀሳቸው። ጎሽ ጠቅላላ ድርጅቱን በሞኖፖል ይዛችሁታል። ተጋጨ
አንጦሰኛ መኪና ዛሬም ተጋጨ። ግድ የለም አንተም ሹፌርህም ገደል ግቡ። እኛ ያለን ትልቅ ነበር፣ ትልቅም እንሆናለን።